ሰላም ውድ የኢትዮ ኦንላይን ወርክ ዩቲዩብ ቻናል ተከታታዮች፣ ዛሬም በባለፈው የቴሎ አፕ ፓርት 2 የቀጠለ ቪዲዮ ነው። በባለፈው ፓርት 1 ስለ ቴሎ አፕ አወራረድ፣ ፌስ ቬሪፊኬሽን አሰጣጥ እንዲሁም የተወሰነ ያክል ስለ ታስክ አሰራር አሳይቻችሁ ነበር። ዛሬ ደግሞ በሱ በቀጠለ ፓርት 2 ስለ ሙሉ ዲቴይል ታስክ ስራዎች፣ ስለ ፖይንት፣ ስለ ኮይን ታስክ ስራዎች እናያለን። ቀጥታ ወደ ታስክ ስራው እንገባለን። ታስክ ቦታው የምትመለከቱት ቦታ ላይ ነው። ታስክ እንግባ። የፖይንት ቦታው ላይ ያለነው ዋናው የሆስት ስራ ልክ ተመዝግባችሁ እንደጨረሳችሁ የምታገኙት የሆስት ስራ ይሄ ነው። ኒው ሆስት 1 hour on mic የሚለው ነው። አንድ ሰዓት ተቀምጣችሁ 80,000 የምታገኙበት ነው። እኔ እንደምትመለከቱት 9 ደቂቃ ላይ ነው። 60 ሲሞላ 80,000 ይሰጠኛል። ኦኬ፣ ቀጥሎ ሆስት ሃወርሊ ሪዋርድ የሚለው የሁለተኛው ሰዓታችን ስራ ላይ ነው ያለው። 6,000 የምናገኝበት ፖይንት ነው። እሱን 2 ሰዓት ስንጨርስ ያኛውን የመጀመሪያውን ጨርሰን ወደ ሁለተኛው ሰዓታችን ስንሄድ የምናገኘው የ6,000 ፖይንት ስራ ነው። ሶስተኛው ደግሞ የ24,000 ፖይንት ነው። እሱ በሰዓት ብቻ አይደለም፣ በተጨማሪም ጊፍት ይፈልጋል። እስከ 500,000 ድረስ ጊፍት ይጠይቃል። ለራሳችሁ መስጠት ወይም ማግኘት ይኖርባችኋል። የቀጣይ የአንድ ሀወር ስራም አለ እንደ ተጨማሪ። የወርቃማ ወንበር ይባላል፣ ክራውን ሲት። ይሄ የምትመለከቱት የክራውን ሲት ሪዋርድ ቦታ ነው። ያው እንደምትመለከቱት በቀይ መስመር ያረኩበት እሱ ነው። እሱ የምናገኝበት መንገድ ጎ የሚለውን በመንካት ወርቃማ ወንበር ወዳለበት ይወስደናል። ቀጥታ እዛ ቀይ ወንበር ላይ 1 ሰዓት በመቀመጥ 3,000 ፖይንት የምናገኝ ይሆናል። ቀጥሎ ያለው ታስክ ክራውን ሩም ሪዋርድ፣ እሱን ወንበር ለማስከፈት ነው። ወንበር በማስከፈት የራሳችን ቤት ላይ ወርቃማ ወንበር በማስከፈት ያ ሰው ተቀምጦ እኛ የምናገኘው ፖይንት ክሌም ማድረጊያ ቦታ ነው። እሱ እስከ 10 ሚሊዮን ፖይንት ይጠይቃል። ጌም ቤት ማለት ነው። ጌም ፍሎ ላይ ጌም በመጫወት የ10 ሚሊዮን ኮይን ፍሎ ይጠይቃል። ማለትም የ10 ሚሊዮን ኮይን ትራንዛክሽን ይጠይቃል። እሱ ነው ወርቃማ ወንበር በራሳችን ሩም ለማስከፈትና ሰው ተጠቅሞት እኛ የሆነ ነገር አግኝተን ፖይንት አግኝተን ክሌም ለማድረግ እስከ 10 ሚሊዮን ፖይንት ይፈልጋል። እስከ 10 ሚሊዮን ጌም ጨዋታ ማለት ነው። የኮይን ፍሎ ይፈልጋል። የቀጣዩ ደግሞ የቲ ኮይን ጊፍት ነው። እዚህ ጋር እንደምትመለከቱት እስከ 10 ድረስ ቲ ኮይን ማለት ባይዘው በዚህ አፕ ላይ የኮይን ያክልን ጥቅም ያለው ሳይሆን እንደ ጋምብል የምንጠቀምበት ነው። ራሱ ጊፍት አይገዛም፣ ጋምብል ብቻ የምናደርግበት ሲሆን እሱ እስከ 10 ድረስ ሩም ተቀምጠን ከሰው ካገኘን እስከ 10 ድረስ ቲኮይን በጊፍት መልክ ካገኘን 1,000 ፖይንት እናገኛለን ማለት ነው። በተጨማሪም አንድ ፎሎወር ስናገኝ 1,000 ፖይንት እናገኛለን። አንድ ሰው መጥቶ ፎሎ ሲያደርገን 1,000 ፖይንት የምናገኝ ይሆናል ማለት ነው። በቀጣይ በፓርት 3 እስክንገናኝ ላይክ፣ ሰብስክራይብ፣ ኮሜንት እንዳይረሳ። ቀጣይ ኮይን እንዴት ነው የሚገኘው በሚለው እመለሳለሁ። ቴንኪው።